የሸሸ የፊት ጸጉራችሁን ለመመለስና ግንባራችሁን ለመሸፈን ብዙ ውድ ምርቶች ሞክራችሁ አልተሳካላችሁም? እንግዲያውስ አትጨነቁ። ዛሬ በሚሊዮኖች የተወደዱና በቤታችን በቀላሉ የሚዘጋጁ ምርጥ ተፈጥሯዊ መፍትሄዎች ያሳያችኋለሁ። ብዙዎቻችን ከስራ ብዛት፣ ከጭንቀትና ጸጉራችንን አጥብቆ በመሰራት ምክንያት የፊት ጸጉራችን ሲሸሽና ግንባራችን ሲሰፋ እናያለን። እኔም ከዚህ ቀደም አጋጥሞኝ ስለነበረ ጭንቀቱና ስሜቱ ከባድ እንደሆነ አውቃለሁ። ነገር ግን አትጨነቁ። ዛሬ ለኢትዮጵያውያን የጸጉር አይነት የሚስማሙ በቤታችን በቀላሉ የምናገኛቸውን ተፈጥሯዊ ውህዶችን እናያለን። ቪዲዮውን እስከ መጨረሻው ተከታተሉ። የመጨረሻው ውህድ ፈጣን ለውጥ እንድናይ የሚረዳን ነው። አንደኛ፣ የሮዝመሪ ውሃ። የሮዝመሪ ውሃ አሁን ላይ በዓለም አቀፍ ደረጃ ለጸጉር እድገት ትልቅ አብዮት የፈጠረ ተፈጥሯዊ መፍትሄ ነው። የሮዝመሪ ቅጠል በውሃ አፍልተሽ ወይም የፈላ ውሃ ውስጥ አድርገሽ ማቆየት፣ ከዛ በስፕሬይ ውስጥ ማድረግ። በየቀኑ 2 ጊዜ የሸሸው የፊት ጸጉራችሁ ላይ እርጩት። ማሳጅ ማድረግ እንዳትረሱ። ሁለተኛ፣ የጥቁር አዝሙድ ውሃ። ጥቁር አዝሙድ ለብዙ ነገር መፍትሄ እንደሆነ ይታወቃል። ለጸጉርም እንዲሁ ስሮችን በመቀስቀስ የማጠንከር ታምራዊ አቅም አለው። 2 የሾርባ ማንኪያ ጥቁር አዝሙድ በ1 ኩባያ ውሃ ውስጥ ጨምራችሁ አፍሉት። ካፈላችሁ በኋላ እንዲቀዘቅዝ አድርጋችሁ በየቀኑ በስፕሬይ የሸሸው ግንባራችሁ ላይ መቀባት፣ ማሳጅ ማድረግ አለባችሁ። ሶስተኛው እሬት። የፊት ጸጉር ሲሸሽ አብዛኛውን ጊዜ የጭንቅላታችን ቆዳ መድረቅና መቆጣት ይታይበታል። እሬት ቆዳችንን እርጥበት እንዲያገኝ ያደርገዋል። የጸጉር ቀዳዳችን ያጸዳል። ለመጠቀም ከተፈጥሮ እሬት የሚወጣውን ጄል በመውሰድ የፊት ጸጉራችሁ ላይ ቀብታችሁ መታጠብ አለመታጠብ ትችላላችሁ። የተለያዩ የፊት ጸጉርን ለማስተኛት የሚሆኑ ጄሎችን ከመጠቀም ይልቅ እሬት መቀባት በጣም አስፈላጊ ነው። ምክንያቱም ጄል ጸጉራችንን እንዲሸሽ ሲያደርገው፣ እሬት ደግሞ እንዲያድግ ያደርገዋል። እስካሁን ከተከታተላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አራተኛ፣ የሽንኩርት ዝንጅብል ውሃ ነው። ሁለቱንም ፈቅፍቆ ውሃውን በጨርቅ አጥሎ መውሰድ። ሁሌ ከመታጠባችን በፊት ተቀብተን ለ20 ደቂቃ አቆይቶ መታጠብ። ቶሎ መታጠብ እንዳረሱ፣ ምክንያቱም ጸጉራችን ላይ ከቆየ ጸጉር እንዲደርቅ ሊያደርገው ይችላል። አምስተኛ፣ ነጭ ሽንኩርት ነው። ነጭ ሽንኩርት የሸሸ ጸጉርን በመመለስ የታወቀ ነው። ለመጠቀም 1 ፍሬ ነጭ ሽንኩርት ላጪ። የላጽሽው ነጭ ሽንኩርት መሃል ላይ ሰንጥቀሽ የሸሸው የጸጉርሽ ላይ መቀባት። በደንብ ማሸት አለብሽ። የሽንኩርቱ ውሃ ከደረቀብሽ ድጋሚ እየሰነጠቅሽ ሽሺው። ትንሽ ሊያቃጥልሽ ይችላል፣ ነገር ግን ኖርማል ነው። ስድስተኛውና የመጨረሻው አስደናቂ ውህድ የሮዝመሪ ቅርንፉድና ቀረፋ ውህድ ነው። ይህ ውህድ የጸጉርን ስር የደም ዝውውር በመጨመር እድገት ያሳያል። ለጸጉር መርገፍ ምክንያት የሆነውን ሆርሞን በመግታት አዲስ ጸጉር እንዲበቅል ያደርጋል። ለማዘጋጀት 2 የሾርባ ማንኪያ የሚሆን ሮዝመሪ፣ 1 የሾርባ ማንኪያ ቅርንፉድና 1 ወይ 2 እንጨት ቀረፋ መጠቀም ነው። 2 ሲኒ ውሃ ውስጥ ሁሉንም ግብአቶች አንድ ላይ አድርጎ ለ20 ደቂቃ በጣም ዝቅ ባለ እሳት ማፍላት፣ ወይም ግብአቶቹን የፈላ ውሃ ውስጥ አድርጎ አሳድረን አጥለን በየቀኑ ማሳጅ እያደረገን መቀባት ነው። እነዚህን ውህዶች ከመጠቀማችን ጎን ለጎን ማስወገድና ማወቅ ያሉብን ነገሮች አሉ። እነዚህን ነገሮች ካላደረግን ምንም አይነት ውጤት ማየት አንችልም። አንደኛው ማስወገድ ያለብን ነገር ጸጉርን አጥብቆ መሰራት ነው። ዋነኛው ጸጉር እንዲሸሽ የሚያደርገው ይሄ ነው። ሁለተኛ፣ መርሳት የሌለብን ነገር ማሳጅ ማድረግ ነው። በየቀኑ ለ5 ደቂቃ ያህል በእጃችሁ ማሳጅ አድርጉ። ብዙ ጊዜ የምንቀባውን ነገር እንጂ ማሳጅ ዋጋውን አናውቀውም። ነገር ግን ወሳኙ ነገር ይሄ ነው። ሶስተኛው ትዕግስት ነው። ተፈጥሯዊ ነገሮችን ውጤት ለማየት ጊዜ ይወስዳል። ስለዚህ ቢያንስ ከ2 እስከ 3 ወር በተከታታይ በመጠቀም ትዕግስት ሊኖራችሁ ይገባል። እንግዲህ የነበረን ቆይታ ይሄንን ይመስላል። ሀሳብና ጥያቄ ካላችሁ ኮሜንት አድርጉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ አድርጋችሁ ለጓደኞቻችሁ እንዲደርስም ሼር አድርጉ። በቀጣይ እስከምንገናኝ ሰላም ቆዩልኝ።